የዋት ሰማዕቷን አታሳዝናችሁ? በእንደዚህ በደሳሳ ጎጆ እኛ እንኳን ለቤታችን በማንመኘው ምንጣፍ እኛ ለቤታችን በማንመኘው ቆርቆሮ ጽላቷ እዚሁ ነው ያለው። የእናታችን የቅድስት አርሴማ ወዳጆች የሆናችሁ ይህንን ቪዲዮ ለብዙዎች ይዳረስልን ሪፖስትና ሼር እያደረጋችሁ ለመላው ዓለም ለሚገኙ ለኢትዮጵያውያንና ለኤርትራውያን አዳርሱልኝ። አሁን የምንገኘው በአርሲ ሀገረ ስብከት በዶዶታ ወረዳ የእናታችን የቅድስት አርሴማ ቤተክርስቲያን ነው። ይህ የምትመለከቱት ቤተክርስቲያን ከተጀመረ 2 ዓመቱ ነው። አሁን ግን ጽላቷ ያለው እዚሁ ቦታ ነው። እዚሁ ቦታ ቅዳሴ ስነ ስርዓቱ እዚሁ ይካሄዳል። እዚሁ ስጋው ደሙ ምእመኑ ይቀበላል። ታዲያ ከዚህ ከጠባብ ደሳሳ ጎጆ አውጥተን እዚህ የምትመለከቱት አዲስ ህንጻ ቤተክርስቲያን ላይ ለማስገባት ትልቅ ድጋፍና ርብርብ ያስፈልገናል። ስለዚህ አነሰ በዛ ሳትሉ አስራት በኩራታችሁን እንዲሁም ደግሞ እግዚአብሔር የፈቀደላችሁን ከላይ ባስቀመጥኩላችሁ አካውንት ለእናታችን ለቅድስት አርሴማ ለሰማዕቷ ለአዛኝቷ ድረሱላት ተባካችሁን። አሁንም እንጠይቃችኋለን። መስጠት ባችሉ እንኳን ይሄንን ቪዲዮ ለመላው ዓለም እንዲዳረስ ሪፖስትና ሼር አድርጉልን። ሰላም እግዚአብሔር ከኔም ከናንተ ጋር ይሁን።